እነዚህ ሰዎች አጋንንት ማን ያዘ? ማን ትባላለህ? ገሌ። በምንድን ነው ያመንካት? ጓደኛዋ ደግማባት። ማን ትባላለች? ገሌ። እነዚህ ሰዎች እንዲጣሉ አደረጉ ማለት ነው። የወንጌል ፍጻሜ ደግሞ ፍቅር ነው። እነዚህ ሰዎች ግን ገሌ ቡዳ ነው፣ ገሌ እንዲህ ነው እያሉ እያስለፈለፉ በወንድማማች መካከል ጠብ ዘርተው ነው እንኳን ሌላ ቄሱን ሁሉ ቡዳ ነው እያስባሉ ንስሐ ልጆቻቸው እንዲያሰናብቷቸው። ይሄ ነው እኮ ቤተሰብ መድፈር ማለት እንዲያሰናብቷቸው ማድረግ። ዲያቆን ነው ልጁ። ዲያቆን ጎጃም ነው ተወልዶ ያደገው። ቤተሰቦቹ ጋር ነጭ በሬ እየታረደ በዘንዶ እየተመሰልኩኝ እቀርባለሁ። ቅድመ አያቱ ጋር እቀርብ ነበረ። የዛኔ እዛ እየተመለኩ ቆየው። ግን በዘንዶ እየተመሰልክ ትታያለህ? አዎ፣ ዘንዶ ነጭ ዘንዶ መስልና ህዝቡ ይሄን ያህል ህዝብ ይሰበሰባል። በቃ ህዝቡ ሲሰበሰብ ነጭ በሬ ይታረዳል። ነጭ በሬው ሲታረድ እዛ ደሙ ላይ ዘንዶ መስዬ ነጭ ዘንዶ መስዬ ከየት እንደመጣው አይታይም። እዛ መሀል ሲሆን ህዝቡ ያምናል። በቃ እግዚአብሔር ዘንዶው እግዚአብሔር ወረደ። ሰይጣንን አታስለፍልፉም ነው። ሰይጣን ውሸታም። ለምሳሌ አንተ ቢያምህና ላስጠንቅህ ቢሄድ አያድርግብህና ሰይጣን ምን ይለው? ውሸቱን መጋቢ አዲስ ናቸው መድኃኒት ያደርጉብናል። ውሸቱን ነው። አንዳንዴ ስልክ ይደወልና ጸጥ ይላሉ። በስልክም እኮ ይገባል። ልክ ስልክ ስታነሱ ማታውቁት ቁጥር እኮ ነው። በስመ አብ ወወልድ ብታማትቡበት ምን ችግር አለ? ምንም እኮ ችግር የለውም። ግን አልለመድነውም። ይሄ መልካም ነገሮች አያስደስቱንም። ስለዚህ ልክ ስልክማ በእኔን በስመ አብ ወወልድ ወይ ሴት ይወዳል ወይ እሷም ወንድ ወዳለች። ከዚያ ማጥናት አልቻለችም። ልቧን አውዟል ወይም ልቡን አውዟል። ኋላ ቤተሰብ እያስተማረ ውጤት ሊበላሽ ነው። እንዳይመቷት እንዳይገርፋም ትላለች። ድግምት ነኝ የት ነው ያልሻት? እንትን እዚህ ነው ሌሊት ነው ልጸልይ ከርተም እያለች ስትደመቅ አብሬ ያስኳል። እንዴት ነው የምታረጋት? ልትጽፍ ስትል እጇን ላብላብ አስብላታል። መጽሐፍ ስትገልጥ እንቅልፍ አመጣበታለሁ። ከዚያ በኋላ ምንድነው ሰይጣን ነው እንጂ ትጉ ነበረች። ትጉ ነው ልጅ። አትማሩም፣ ብትማሩም ትምህርት አይገባችሁም። እንደው ጥርሳችሁን ነክሳችሁ ብትማሩ ትምህርት ተራራና ዳገት ነው የሚሆንባችሁ። እየተገፋችሁ ነው የምትማሩት። ለቁም ነገር አትበቁ። ዳዊት እኔ ታርፎን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው በእውነቱ። አሁን ዲያብሎስ አውቆ እኮ ነው ዳዊት ማስደገሙን አስተቶ ጸሎት እንዳይጸልይ ሰውን ምንድነው ማዘጋት። ይሄ በጣም እኮ አጋንንት እኮ ነው የሚጫወተው በእውነቱ። ዝጋና ዝም ብለን ስገድ ይላል። ዳዊቷን መጀመሪያ ዳዊት እንድገም ይላል። መጸለይ ስትጀምሩ አሁን ምግብ ላይም ቢሆን እኮ ለቅሶ ቤትም ይሆን ሰርግ ቤትም ይሆን አባታችሁን ሆይ ማለት ቻላችሁ ማለት ስትጀምሩ ሌሎች በበጎ ሕሊና አይመለከቷቸውም። እንደ አሳፋሪ ነገር ያደርጉታል። ሌላው በመጨረሻ እኒህ ኢንቨስተር አጥማቂዎች ምንድነው የምናረጋቸው ወይ እንዴት ነው የሚሉ ከየት ነው የመጡ ይነገራል። ቤተክርስቲያን ውስጥ ያልኖረ ሰው ግን ሲነግሩት አይመስለው። እንዲያው ቅናት ይሆናል፣ እንዲያው ምቀኝነት ይሆናል እያለ እነሱ የሚነግሩትን እየሰማ አስቀድሞ ልቡ ይዘጋል። እና እውነት እነዚህን እኮ ለመለየት በጣም ቀላል ነው። የበለጠ እኮ አስቸጋሪ ሰዎች ነበሩ በየዘመናቱ፣ በጣም የረቀቀ ትሪክ ማጂክ የሚያደርጉ። እነዚህ እኮ በጣም የወረደ ተራ ነገር እኮ ነው። አንተ ምንም የለብኝም ትላለህ። አዎ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት የምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና የደብተራ መንፈስ ነው እንደዚህ የሚያደርግህ። አባታችንን አታውቃቸው። መቁጠሪያቸውን ብትቀምሰው ኖሮ አንቺ የቀመሽው ምን አገባኝ? ለምነው የምቀምሰው? እኔ የምቀምሰው የጌታዬን የአምላኬን የመድኃኒቴን የኢየሱስ ክርስቶስን ክቡር ስጋውን ቅዱስ ደሙን ልትድኑ ትፈልጋላችሁ? ከእግዚአብሔር ቤት አትራቋ። መስቀላችሁን ማተባችሁን አትፈሩበታ። ገበታው ላይ እግዚአብሔርን ጥሩ አመስግኗ። እየጠቀለድክ በላህ። አንተን የሚጠቀልል ሆዳም ጊዜ መጣ። በመላው ዓለም የምትኖሩ ውድ ኦርቶዶክሳውያን የተዋሕዶ ልጆች እንዲሁም የዲያቆን ግዛቸው የዩቲዩብ ቻናል ቤተሰቦች እንደምንቆያችሁኝ አሜን። እግዚአብሔር አምላካችን እንደኛ እንደ በደላችንና እንደ ኃጢአታችን እንደ ክፋታችን ሳይቆጥርብን እንደሱ እንደ ምሕረቱና እንደ ቸርነቱ ቆጥሮ ይህችን ቀን ቀድሶ ባርኮ ሰጥቶናልና ክብር ምስጋና ይግባው። በዛሬው ቪዲዮዬ ለዘመናት እንግዲህ ጭቅጭቅን ያስነሳውን ቪዲዮ አንዳንድ መምህራኖችና በካህናት አባቶች አገልጋዮች መሃል የተፈጠረውን በተለይ በመናፍቃኑ ዓለም ኦርቶዶክስ የተለየ ትምህርት አስተምሮት አላት እያሉ የሚያነሱትን ኢሹ እንደውም በመምህር ግርማና እንዲሁም በሊቀ ሊቃውንት አባ ገብረ ኪዳን
በመጋቤ ሐዲስ እሸቱ የተለያዩ የቤተክርስቲያን ሊቃውንተ ቤተክርስቲያን መሃል የተፈጠረውን በአጥማቂዎችና በመምህራን ዘንድ ምን ተፈጠረ የሚለውን ነገር ወደ እናንተ ይዤላችሁ ቀርብ ያለው ከቪዲዮ ብዙ ነገር ትማሩበታላችሁ። እኔም ይህንን ቪዲዮ 10,000 ላይክ ከገባ የትኛው ነው ትክክል አይደለም የሚለውን በአደባባይ ወጥቼ እነግራችኋለሁ። ምላሹንም እንድታውቁ ህሊናችሁም እረፍት እንዲያገኝ ይህንን ቪዲዮ ለወንድሞቻችሁ ሼር አድርጉላቸው። በቅድሚያ ለዚህ ቻናል አዲስ እንግዳ ሆናችሁ ከመጣችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሰብስክራይብ አድርጋችሁ የደወል ምልክቷን ካላበራችሁ እኛ የምንሰራውን ስራ ዩቲዩብ ወደ እናንተ በተቀዳሚነት ተደራሽ እንዲያደርግ ኖቲፊኬሽን ኦል የምትሏን የደወል ምልክቷን ማብራታችሁን እንዳዘነጉ። ከቪዲዮዎቹ ብዙ ነገር ትማሩበታላችሁ። አጥማቂ አባቶቻችንና መምህራን አባቶቻችን ላይ የተፈጠረውን በተለያየ ቦታ ላይ መድረክ ላይ ሲያስተምሩ ያሉትን ቪዲዮዎች ወደ እናንተ ይዤላችሁ ቀርብ ያለው እናንተ አይታችሁ እስከዛ ጃጅ ታረጋላችሁ። ከዛም በኋላ እውነታውስ ምንድነው የሚለውን ነገር ደግሞ በድጋሚ እዚህ ቪዲዮ ላይ የምሰራላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ጌታችን ኢየሱስ ክርስቶስ ያጋንንትን ስም ሲጠይቃል ነው። ሲጀመር የሰይጣን ምስክርነት አይደመጥም በመጽሐፍ ቅዱስ። ሐሰትን ሲናገር ከራሱ ይናገራል ተብሎ የቅዱሳን ምስክራቸው እግዚአብሔር ነው። የሐሰተኛ መምህራን ምስክራቸው ግን አጋንንት ናቸው። ሚካኤል መጥቶ ነገረን ስለነዚህ ሰዎች፣ እግዚአብሔር ነገረን። ማን ነገረን ሲባል አጋንንት ስለኔ መስክረዋል ነው የሚሉት ማለት። የአጋንንትን ምስክርነት ማዳመጥ በራሱ ቤተክርስቲያናዊም ኦርቶዶክሳዊነትም አይደለም። እንኳን የአጋንንትን አይምሮ ያላቸውን የሰው ልጆችን እንኳን በእውነት ማለት ሊቁ ሲናገር ከሕያው እግዚአብሔር ክብር መቀበል ሲገባ ከፈራሽ በስባሽ ራሱን ማክበር ከማይችል ከፍጡር እንዴት ክብር ልትቀበል ትፈልጋለህ ብሎ ይናገራል ማለት። እግዚአብሔር የሚጠላቸው 6 ነገሮች አሉ። 7ኛይቱን አጥብቆ ይጠላታል። 7ኛይቱ አንዱ በወንድማማች መካከል ጠብን የሚዘራ። እነዚህ ሰዎች አጋንንት ማን ያዘ? ማን ትባላለህ? ገሌ። በምንድነው ያመንካት? ጓደኛዋ ደግማባት። ማን ትባላለች? ገሌ። እነዚህ ሰዎች እንዲጣሉ አደረጉ ማለት ነው። የወንጌል ፍጻሜ ደግሞ ፍቅር ነው። እነዚህ ሰዎች ግን ገሌ ቡዳ ነው፣ ገሌ እንዲህ ነው እያሉ እያስለፈለፉ በወንድማማች መካከል ጠብ ዘርተው ነው እንኳን ሌላ ቄሱን ሁሉ ቡዳ ነው እያስባሉ ንስሐ ልጆቻቸው እንዲያሰናብቷቸው። ይሄ ነው እኮ ቤተክርስቲያን መድፈር ማለት እንዲያሰናብቷቸው ማድረግ። በማን ምስክርነት? በአጋንንት ምስክርነት ነው። የጅብ ቡዳ ለምን ትሆናላችሁ? የጅብ ቡዳ የምንሆነው እንግዲህ ሰዎች ተዘጋጅ ሰውነቱ ከሰውነቱ ጋር አንተ ዘማ ምንድነው? ዲያብሎስ ምንድነው እሱ የሚሰራው? ቻመተት ልጁ የቤተ ክህነት ነው። ዲያቆን ነው ልጁ። ዲያቆን ነው ልጁ። የት ዲያቆን? ዲያቆን ጎጃም ነው ተወልዶ ያደገው። ጎጃም ነው ተወልዶ ያደገው። በቤተሰብ ላይ የቆየው 400 ዘመን። 400 ዘመን ነው የምትለኝ? አዎ ዘመኔ። እኔ በቤተሰብ ላይ ነው ያለሁት። ልጁ ላይም አብሬ እየተዋለድኩ ነው የቆየሁት። እየተዋለድኩ ነው የመጣው። እየተዋለድኩ ነኝ። ስሜን እየቀያየርኩ አዳልሞት እላለሁ፣ ወሰንጋላ እላለሁ፣ የአርሴማ እመቤት ብር አለንጋ እላለሁ። ይህን ቀያየርኩ ዲያብሎስ ነኝ። ዲያብሎስ ዓለሙን የማስተነካክለው የማጠፈው ይህን ሁሉ ዓለም የማበላሸው ትውልዱን እንዳልነበረ የማደርገው እኔ ዲያብሎስ አርበኛው ወታደር ዛሬ ክብር የተገለጠ በጸሎት ያዘኝ። 2 ዓመት ሙሉ በጸሎት እየተንበረከከ እየጸለየ ቤተሰቦቹን ሁሉ ዘሩን አዝሪቱን አበላሽቼ አሰነካክዬ እንዳልነበረ አድርጌ እያስመለኩ የማያመልኩት የላቸውም አዳልሞቴ ነኝ እያልኩኝ። ሀገር ነው ጎጃም። ኢትዮጵያ ብቻ ነች የምታስቸግረን። ኢትዮጵያን ግን አሁን እያሰናከን በቤተ ክህነቱም እየገባን በታላቆችም በታናሾቹም እየገባን ኢትዮጵያን ግን ዋጋዋን እንሰጣታለን ብለን አስበን ነበረ። አይሳካልንም። አንዳንዴ እንዲህ እንያዛለን። አዎ ይሄ ቆማጣ ልጅ የሆነ ልጅ ድንገት ያዘን። አመት ሙሉ በጸሎት ሌሊት እየተንበረከከ የማይጸልይ የለም። ትምህርት ስንት ናችሁ? 5 ሚሊዮን በጣም ትንሽ ሰራዊታችን። እኔ ዲያብሎስ ነኝ። ግን ስሜን ስቃይረው ግን ወሰንጋላ እላለሁ፣ አዳልሞቴ እላለሁ። ብራለንጋ የአይነ ጥላው መንፈስ ብራለንጋ ብዬ ስሜን ቀይራለሁ። የአርሴማ እመቤት የምባለው ምን ብራለንጋ ነኝ። ምን ማልቀያየር የለም። ስንቱን ስም አበዛለሁ። ይሄ ሁሉ በእኔ አሽከር ቁጥጥር ነው ያለው። ስሜ ዳይሬክት ዲያብሎስ ነው። ቤተሰቦቹ ጋር ነጭ በሬ እየታረደ በዘንዶ እየተመሰርኩኝ እቀርባለሁ። ቅድመ አያቱ ጋር እቀርብ ነበረ። የዛኔ እዛ እየተመለኩ ቆየው። ገንኝ በዘንዶ እየተመሰለ ትታያለህ። አዎ ዘንዶ ነጭ ዘንዶ መስልና ህዝቡ ይሄን ያህል ህዝብ ይሰበሰባል። በቃ ህዝቡ ሲሰበሰብ ነጭ በሬ ይታረዳል። ነጭ በሬው ሲታረድ እዛ ደሙ ላይ ዘንዶ መስዬ ነጭ ዘንዶ መስዬ ከየት እንደመጣው አይታይም። እዛ መሃል ሲሆን ህዝቡ ያምናል። በቃ እግዚአብሔር ወረደ ይላል። እኔ የሚያጠምቁ ሰዎች ሰይጣንን አታስለፍልፉም ነው ለዚህ ሰይጣን ውሸታም። ትክክል
ለምሳሌ አንተ ቢያምህና ላስጠምቅህ ቢሄድ አያድርግብህና ሰይጣን ምን ይላል? ውሸቱን መጋቢ ሐዲስ ናቸው መድኃኒት ያደርጉብህ ይላል። ውሸቱን ነው። ብዙ ጎረቤታሞች እኮ ነይ ጸበል እንጠመቅ ብለው ተጠራርተው በታክሲ አንድ ላይ ሄደው ሲመለሱ ተለያይተው ይመጣሉ። ለምን? እሷ መድኃኒት አድርጋብሽ ነው። የሰይጣን ውሸታም ነው። ስለዚህ እኔ የሚያጠምቁ ሰዎች በተለይ ሰይጣን ማስለፍልፍ አይገባም። ክርስቶስ ምንድን ሲለፈልፍ ናውጣ ነው አትረፍፉታ። በነገራችን ላይ እኛ የምንዋሸው ከሰይጣን ተምረን ነው። ሰይጣን የሚዋሸው ከልቡን አንቅቶ ነው። አንዳንዴ ስልክ ይደወልና ጸጥ ይላሉ። በስልክም እኮ ይገባል። ልክ ስልክ ስታነሱ በስመ አብ ማታውቁት ቁጥር እኮ ነው። በስመ አብ ወወልድ ብታማትቡበት ምን ችግር አለ? ምንም እኮ ችግር የለውም። ግን አልለመድነውም። ይሄ መልካም ነገሮች አያስደስቱንም። ስለዚህ ልክ ስልክማ በእኔ በስመ አብ ወወልድ ማን ነው መርዶ እንኳን ቢነገራችሁ እግዚአብሔር እንዲያጸናችሁ አማትባችሁበታል። ለሁሉ ነገር እግዚአብሔርን አስቀድሙት። ከዛ በኋላ ሌላው ተከታይ ነው። ግሸን ሂጄ አንድ ሰውዬ ሰይጣን ምናምን ሲል ሰው ሁሉ ይለፈልፋል። ነግሬያቸዋለሁ ከአሁን በፊት ሚካኤል አካባቢ ነውና ዝም ብሎ ራሱን እየደበደበ ይገርፋል። እና እኔ እንዲህ የሚያደርገውን እየሰድ ሰው ሁሉ ይጮሃል። በዚህም ያለው ይጮሃል፣ በዚህም ያለው ይጮሃል። አንዳንድ ሰው እኮ ሰው ሲጮህ አብሮ ይጮሃል። እንደው እኮ ድረስ እንደው በዚህም ያለው መጮህ፣ በዚህም ያለው መጮህ እና ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ሰውዬ የእግዚአብሔር መንፈስ ካደረበት ቃለ እግዚአብሔር እስኪ ልናገርና እዚህ ወዲያ የሚሆን ያለም ይሰብካል። እኔ ፎጣ ይሄ ባለ 4 መርገጫው አለ አይደል ወፍራሙ ገዳም የሚሰራው እሱን ጉለብሽ ጎተት እያልኩ ነው። ካባ ማላረኩ ማለት እና ይጮሃል። የመተት መንፈስ፣ የቁርጥማት መንፈስ፣ የሰላቢ መንፈስ፣ የእንቅልፍ መንፈስ ሲለው ያፈቀዋል ሰው ሁሉ ማለት ነው። ጋሻ ጃግሬው ደግሞ በጧፍ ላል ይሰጠዋል። ሲለጠው ዋይ ይለ ሲያመው ነው የሚጮህ። ሲያመው ዋይ ይላል ማለት ያው ምንድነው ተናግ ድሮ ሞይባ ገኝ የሚባል ህመም አለ እና ራስ የሚበጣ ማለት ነው። እና የሚበጣውን እንዳይመጡ ታውቃላችሁ፣ እጅ ይበጣል፣ ይሄ ይበጣል። ይሄን በዋገምት መከራችን ነው የሚያውሉ እና እንዳይበጣ አንዳንዱ ልጅ ጎረቤት ምን ማለት ሰይጣን ዞኛ ማለት ጀመረ ማለት ማን ያዘ እንትና የት ነው ያገኘች በቀደም ከብት ጠብቅ አክስቱን ማለት ነው። ከዚያ ይለቀቃል በበርበሬ እንዳያጥሩን እንዳያደሙን ማለት ነው። አሁን ሰው ሁሉ ሲያመው ለቅቄያለሁ ምናምን አንደኛ ቤተሰብ ሁሉ እንዳይፈርድበት ማለት ነው። አሁን እዚህ የዩኒቨርሲቲ ተማሪ ራሱ ውሸቱን ማለት ነው። ወይ ሴት ይወዳል ወይ እሷም ወንድ ወዳለች። ከዚያ ማጥናት አልቻለችም። ልቧን አውዟል ወይም ልቡን አውዟል። ኋላ ቤተሰብ እያስተማረን ውጤት ሊበላሽ ነው። እንዳይመቷት እንዳይገርፏም ትላለች። ድግምት ነኝ የት ነው ያልሻት? እንትን እዚህ ነው ሌሊት ነው ልጸልይ ከርተም እያለች ስትደመቅ አብሬ ያስኳት። እንዴት ነው የምታረጋት? ልትጽፍ ስትል እጇን ላብላብ አስብላታለሁ። መጽሐፍ ስትገልጥ እንቅልፍ አመጣበታለሁ። አዚያ በኋላ ምንድነው ልጅ ሰይጣን ነው እንጂ ትጉ ነበረች ይባላል። ትጉ ነው ልጅ ታው የነቀልዳ አዋጣ። እውነቴን ነው የምነግራችሁ ማለት ነው። ሰው እንደው ምን አለ እንደው ራሳችን ባናታለን ማለት ነው። ራሳችን ባናታለን እኔ ተጠያቂ አይደለሁም ማለት ነው። አሁን ሰው እዚያም ወንድ ስትል ትኖርና እድሜዋን ገፍታ ባል ያጣችው ገርግር ነው። እዚያችም ሴት ይልና እድሜውን አርጅቶ ሚስት ሲያጣ ገርግር ነው። ምንም እንደዚህ አይደለም። ራስህ ይበሉ ሁላችሁ በሉ ድገሙ። እና ይሄን ሁሉ የማንም መነገጃ ይፈልግ። ይሄ 10 ብር ነው የተባረከ ነው። 50 ብር ነው ስጣቸው ይላል። ይሸጣል። መቁጠሪያ የሚያዞር አለ፣ በጧፍ የሚገርፍ አለ፣ የሚሸጥ አለ። ማታ ምን እንደሚለው ሰው አናውቅ። የክርስቶስን ግርፋት አስቦ ያልተመለሰ ሰው አቶ ገሌ ትከሻቸውን ደብድበው ንስሐ ሊገባ ቀልድ አይደለም፣ ቀልድ ነው። ይችን ካሰርክ ሰይጣን ይርቅልሃል። በፍጹም አይርቅም አላችሁ ወገኖች። ስለዚህ መንግስተ እግዚአብሔር በሉ እሺ በመካከላችሁ ነው ማለት መጽደቅም መኮነንም በማን እጅ ነው? በራስህ እጅ ነው ማለት ነው። በራስህ እጅ ነው። ሰይጣን ያወጣም። አዎ ምክንያት ሆኖ ያወጣል። ምክንያት ከሆነማ እንጀራ ምክንያት ይሆናል አይሆንም ነው? ጤፍም ይሆናል። ሌላው ቀርቶ ልኮነን ካሉበት ካሉማ በክርስቶስም መኮነን ይቻላል ማለት ምንድነው ያለ? በእኔ ያልተሰናከለ ብፁዕ ነው አለ። እንኳን በፍጡር እኮ የክርስቶስን መከራውን አይቶ የሚሰናከልም አለ። ልሰናከል ካልክ በክርስቶስም ትሰናከላለህ።
የትምህርት መተት አትማሩም፣ ብትማሩም ትምህርት አይገባችሁም። እንደው ጥርሳችሁን ነክሳችሁ ብትማሩ ትምህርት ተራራና ዳገት ነው የሚሆንባችሁ። እየተገፋችሁ ነው የምትማሩት። ለቁም ነገር አትበቁም። ተምራችሁ ትልቅ ደረጃ ላይ አትደርሱም። እናንተ ግን ትምህርት አይገባኝም፣ ትምህርት አይሆንልኝም ትላላችሁ። የትምህርት እድላችሁ ወይም ደግሞ አእምሯችሁ በመተት ከተወሰደ ሁሉ ነገራችሁ ዜሮ ነው የሚሆነው። እና ዳዊት የሚደግም ሰው ከትልቅ ደረጃ ነው የሚደርሰው። የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሳይበላ የሚጸለየው የዕለቱ ዳዊት ነው። ከዚህ የተረፈውን ግን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ ነው እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው በእውነቱ። አሁን ዲያብሎስ አውቆ እኮ ነው ዳዊት ማስደገሙን አስተቶ ጸሎት እንዳይጸልይ ሰው ምንድነው ማዘጋት። ይሄ በጣም እኮ አጋንንት እኮ ነው የሚጫወተው በእውነቱ። ማለት ዝጋና ዝም ብለን ስገድ ይላሉ። ዳዊቷን መጀመሪያ ዳዊት እንድገም ዝም ብላችሁ በትኑ። አሁን ቅዱስ እንጦንስ በበረሃው መካከል ሲሄድ አጋንንት በጨለማው መሃል ሲሄድ አጋንንት ድንጋዩን አፈሩን እያነሱ ይጥሉበታል። እግዚአብሔር ያበር ይጠር ምንትኑ ያፈራሃኝ እግዚአብሔር ተመልከቱ የህይወቴ መታመኛ ነው፣ ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ፈጽሞ የለም። እግዚአብሔር ምእመና ለህይወቴ ምንትኑ ያደነግጸኝ ወለመኔ ጸባአኒ ካህይል እየፈራሃኝ ልቤ እያለ ሲጸልይ አጋንንት እንደ ጢስ ይበተኑ ነበር። እና የሁሉንም ቅዱሳን ጸሎት እዩት። አሁን ምን ልጸልይ ይላል ሰው ህልም እንዳያሰቃየ ምን ልጸልይ ዳዊት ነው መጸለይ ስትጀምሩ። አሁን ምግብ ላይም ቢሆን እኮ ለቅሶ ቤትም ይሁን ሰርግ ቤትም ይሁን አባታችሁን ሆይ ማለት ከቻላችሁ ማለት ስትጀምሩ ሌሎች በበጎ ህሊና አይመለከቷቸውም። እንደ አሳፋሪ ነገር ያረጉታል። በተለይም ከዚህ ከ60ው ዘመን ወዲህ ያለው የጋሸበው የተቃውሞ ትውልድ በብዛት እንዲህ መንፈሳዊ ህይወት ትርጉሞችን ስታከናውኑ ሲያይ ደስ አይለውም፣ ይከብደዋል። ተራቁተህ ስትሄድና አመለኛና ሱሰኛ ሆነ ስትሄድ ግን ዘመናዊ ነህ። ህሊናህ ናውዞ ሰካራም ሆነህ የምትወጣበትና የምትገባበት ሁሉ የጨላለመ ጠባይና ባህሪያት ካሉ ይሄ ይስማማዋል። ለየት ማለት ስትጀምር እንደ እፍረት የሚቆጠርበት ሁኔታ። ዛሬ ብዙ በመናፍስት ተይዘው ወደዚህ ወደ እናንተ መጥተው መደባለቅ የማይፈልጉ ቱጃሮችና ሀብታሞች ለብቻ በድብቅ ይጠሩኛል። አይ የለም እዛ ያለው እኮ እናንተንም በራሱ ማየቱ ያጽናናቸዋል፣ ኑ ወደዛ ስላቸው ያፍራሉ፣ ይቀራሉ። ግንኙነታችን በዚህ የተቋረጠም ጥቂት አይደለም። ስላንተ እናፍራለን፣ ስላንተ እንሰደባለን። በብዙዎች ነው ታዲያ፣ በጥቂቶች ብቻ አይደለም። ስለዚህ በኋላ ደግሞ ለወንድሞቼም እንደሌላ ሰው ሆንኩኝ አለ። በአንተ ምክንያት ለወንድሞቼም እንደሌላ ሰው ሆንኩኝ። ልክ እንደዚህ እንደሌላ ትሆናላችሁ። በእርግጥም አሁን መጸለይ ስትጀምሩ ያያችኋቸው አንዳንድ ነገሮች አሉ። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምሰሙበት ጊዜ ምንድነው ይላሉ፣ ይከፋቸዋል። ከአመጻቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደኮራችሁ ወይም እንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ አብዛታለች፣ በፊት እኮ አብረን እንንጣጣ ነበር ይላሉ፣ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመጻቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ህሊናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል።
አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳውያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምጽ እንኳን መለያየቱ ነው። ጸልያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ስለዚህ ለወንድሞቼ እንደሌላ ሆንኩ፣ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ላይ ወድቋልና በማለት በእግዚአብሔር አምላክ የቤት ቅናት ቀንቶ ምን ያህል የእግዚአብሔር ክብር ከርሱ እንዳለና እንደኖረ በማረጋገጥ በሰው ዘንድ ያለውን ክፉ ማጉረምረምና ጥላቻ ወደዛ በማስወገድ ላንተ ቤት ቅናት ይዞኛል አለ። ለቤትህ የእግዚአብሔር ቅናት ሲነሳ የወደቀውን ስለሚያነሳ ከሰዎች ይበልጣል የእግዚአብሔር ጉልበት። ሌላው በመጨረሻ እኒህ ኢንቨስተር አጥማቂዎችን ምንድነው የምናረጋቸው ወይ እንዴት ነው የሚል ነው። ይሄ ከየት ነው የመጡት ራሱ የሚለው መንገዶቹ ብዙ ናቸው። ይሄንን ዝርዝር ሂደቶችን ለማምጣት በጣም ረጅም ናቸው። ከላይ ጀምረን ስናወራ የዚህ አጥማቂያን የባህታውያን መንፈስ ከጀመረን ቆይቷል። ትንሽ ነገር ስታገኝ ምቀኛ ነው ውስጡ ሆኖ ያያል። እንዴት እንደሚባክንብህ፣ እንዴት እንደሚጠፋብህ፣ እንዴት በረከት እንደምታጣ ውስጡ ሆኖ ይታገላል። በረከትህን ይታገላል፣ ሰላምህን ይታገላል፣ ፍቅርህን ይታገላል፣ ጥበብህን ይታገላል፣ ዕውቀትህን ይታገላል። አስጨናቂው በከበረ ነገሯ ላይ ሁሉ እጁን ዘረጋ ብሎ አለቀሰ። ሰቆቃው ኤካ ይለዋል ዕብራይስጥ፣ የለቅሶ የዋይታ የጩኸት የሁከት። እኛ ያንን ዘመን በእንዲህ አይነት ታሪክ ስንሰማ በእኛው ደረሰና ቁጭ አለ። እናት ልጇን ይዛ ትሮጣለች፣ መንገድ ላይ ትወድቃለች። ግማሹ በረሃብ ጦልጎ በየዛፉ ስር ይወድቃል። መንደሩ፣ ቤቱ፣ ንብረቱ፣ ጊዜው፣ ዘመኑ ጨልሞበት ተሰዶ አሁን የዕለት ጉርስ የሚያጣው ብዙ ሚሊዮን ሕዝብ ነው። ብዙ ሚሊዮን በምሽት የተቃጠሉ መንደራቸው የነደደ ብዙ ነው። መውጫው መግቢያው የጨለመባቸው በኖሩበት ባደጉበት ተቃጥለው የቀሩ ጥቂቶች አይደሉም። እኛም የምንሰማው ነው። ሰቆቃ አስጨናቂው በከበረ ነገሯ ላይ ሁሉ እጁን ዘረጋ። እግዚአብሔር ምሕረቱን ያብዛልን። በመጨረሻ የተነሳው ጥያቄ በዘመናችን ሐሳውያን የሆኑ ሳይበቁ በቅተናል እናጠምቃለን ባህታውያንን የሚሉ አሉና እንዴት እንወቃቸው? የምናውቀው ቤተክርስቲያን ውስጥ በመኖር ነው። ቤተክርስቲያን ውስጥ ያለ ሰው ይህንን በቀላሉ ማንም ሳይነግረው መንፈሱ ይነግረዋል። ይሄ ቤተክርስቲያን ውስጥ ያልኖረ ሰው ግን ሲነግሩት አይመስለው፣ እንዲያው ቅናት ይሆናል፣ እንዲያው ምቀኝነት ይሆናል እያለ እነሱ የሚነግሩትን እየሰማ አስቀድሞ ልቡ ይዘጋል። እና እውነት እነዚህን እኮ ለመለየት በጣም ቀላል ነው። እንደ የበለጠ እኮ አስቸጋሪ ሰዎች ነበሩ በየዘመናቱ በጣም የረቀቀ ትሪክ ማጂክ የሚያደርጉ። የነዚህ እኮ በጣም 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 የወረደ ተራ ነገር እኮ ነው። አንተ ምንም የለብኝም ትላለህ። አዎ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት የምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና ሆነህ ከመጣህ እቀበልሃለሁ። ና አግዘኝና አስወጣልኝ እልሃለሁ። ና አርዳኝ እልሃለሁ። በጸጋው እየተከላከልኩ ነው እንጂ የለብኝም ማለት አልችልም። ጠላት አለብኝ። ወደኋላ ረጅም ዘመናት የኖሩት አያቶቼ ቅድመ አያቶቼ ምን እንደሰሩ አላውቅም። ግን በጥንቃቄ በመመለከትና በመገነዘብበት ጊዜ አንዳንዶቹ ለግርማ ሞገስ አብሾ ወስደዋል። አንዳንዶቹ ለእውቀትና ለጥበብ አብሾ ወስደዋል። አንዳንዶቹ ይህንን ተቃውመው በመንፈሳዊ ድል አሸንፈው መንፈሳዊ ተስፋን እኔ እስካለሁበት ጊዜ ድረስ አድርሰዋል። እግዚአብሔር ስሙ የተመሰገነ ይሁን። እኔ ያስኩት ይህንን የመናፍስቱን ትግል ከታገሉት አባቶች በኩል ያለውን ነው የመረጥኩት። የደብተራ መንፈስ ነው እንደዚህ የሚያደርግህ። አባታችንን አታውቃቸው። መቁጠሪያቸውን ብትቀምሰው ኖሮ አንቺ የቀመሽው ቀመሽ ምን አገባኝ።
ለምሮ የምቀምሰው እኔ የምቀምሰው የጌታዬን የአምላኬን የመድኃኒቴን የኢየሱስ ክርስቶስን ክቡር ስጋውን ቅዱስ ደሙን አለቅ የዘላለም ሕይወት የሚሰጠኝ እሱ ነው። እኔ የምባረከው በአባቶቼ መስቀል አለቅ። መቁጠሪያ ለጸሎት ለመነኮሳት ደግሞ በትጋት በጽናት ለሚጸልዩ ሰዎች እንጂ እዚህ የመኪና እንትን አንጠልጥለህ እሱ አይሰራም። ስለዚህ አሁን ቶሎ ታፕ ዛሬ ልኩን ነው ማስነጥሰው። እኔ አስነጥሼ ነው የምለቀው። ይሄ ነጋዴ ሁላ ዛሬ አረገዋለሁ። አትፍሩ። እነዛን ጳጳሳት ናቸው የተባሉ ጉሮሮ ለጉሮሮ ተናንቀን መሬት ቁጭ ያደረግናቸው ይቅርታ ብለው እንዲመለሱ ያደረግናቸው። ይሄ ነጋዴ ያቅተኛል ብላችሁ ነው? ይሄ ነጋዴ ይሄ አጋንንት ሻጭ አያቅትም። ስርዓት ልክ ማስያዝ ነው። ገብቶ የማይቀድስ መቅደስ የማይገባ ልትድኑ ትፈልጋላችሁ? ከእግዚአብሔር ቤት አትራቋ። መስቀላችሁን ማተባችሁን አትፈሩበታ። ገበታው ላይ እግዚአብሔርን ጥሩ አመስግኗ። እየጠቀለድክ በላህ። አንተን የሚጠቀልል ሆዳም ጊዜ መጣ። የማያስኖርህ የማያስኬድህ የማትሮጥበት የማትጋልብበት የማትደርስበት መንገድ ዝግ የሆነ ዘመን መጣ። አልጠግብ ብለህ በላህ። ውስጥህ ነፍስህ ህይወትህ የተራበ ሆነ። ባህሪህ ጠባይህ የተራበ ሆነ። ምን ይደረግ ታዲያ? እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ በልዑል እግዚአብሔር ስም አመሰግናለሁ። እንግዲህ ቃሌን እንድጠብቅ እናንተም ደግሞ ቃላችሁን ጠብቁ። ቪዲዮን ላይክ አድርጉ፣ ኮመንት አድርጉ። ይሄ ቪዲዮ ድጋሚ እንዲሰራላችሁ ማለት የኔን ሐሳብ አስተያየትም የተለያዩ መምህራን የቤተ ክርስቲያኒቷስ አቋም ምንድን ነው የሚለውን ነገር ለማወቅ የምትፈልጉ ብቻ ኮሜንት ላይ ደግመህ ስራልን፣ እውነታውን አጋልጥልን በሉ። እኔም ደግሞ ቪዲዮ 10,000 ላይክ ካገኘ ኮሜንት ደግሞ እንዲሁም ከ1,000 በላይ ኮሜንት ከጻፋችሁ ቪዲዮም በድጋሚ እውነታ ማን ጋር አለ የሚለውን እሰራላችኋለሁ። እግዚአብሔር ያክብርልኝ። ለዚህ ቻናል አዲስ እንግዳ ሆናችሁ ከመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ እህት ወንድሞቻችሁ እንዲማሩበት ቪዲዮን ሼር አድርጉላቸው። ያስተማረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ይክበር ይመስገን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ወእስከ ለዓለም ሳሊ ለነ ቅድስት